እነዚህ አልጋዎች ናቸው። ሜትር ከ50 እና ሜትር ከ80። ይሄ ደግሞ ትልቁ ሶፋ ነው። ይሄ ደግሞ የኤል ሼፉ። ይሄ አልጋ ውስጥ የሶፋ አለ ባለ አንዱ። እዚህ ጋር ቁም ሳጥን አለ። ሮዛ አለች። ችግር የለም ሮዚ ሆኝ ችግር የለም። እነዚህ ቁም ሳጥኖች ናቸው። እነዚህም አልጋ ፍላት አልጋ፣ እዚህ ጋርም ፍላት አልጋ አለ። እነዚህ ደግሞ የአልጋ ኮማዲ ነው። ያው ይሄ ኤል ሼፉ ነው። ያው ተደራርቦ ስላለ ላይታይ ይችላል። ይሄ ኤል ሼፉ ነው እና ይሄም ኤል ሼፍ ነው። ቦታ ስለሌለ ነው እንደዚህ ያስቀመጥነው አይደል? አንድ ላይ ተያይዞ ያለው ተገነጣጥሎ ነው ያለው። ቁም ሳጥን። ይሄ ትልቁ ሶፋ ነው። ይሄው አልጋዎቹ እንዳለ ተገጣጥሞ ነው ተፈታቶ ነው ያለው። አልተገጣጠመም ማለት